አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የዩቲዩብ ቤተሰቦች? እኔ ደህና ናችሁ? እንዴት ነው? ሁሉ ሰላም አለ? ዛሬ ደግሞ ልትን እያልኩ ወክ እያደረግን መጥቻለሁ ማለት ነው። ጠፍታችኋል። በነገራችን ላይ ጠፍታችኋል ነው ጠፍቻለሁ ነው የሚባለው። ብቻ ከምር በጣም ጠፍታችኋል። እንደዚህ ጥሩ አይደለም። አትጥፉ። እየገባችሁ ዘየር እያረጋችሁ ላይክ እያረጋችሁ ነው ወይስ እንዴት ነው? እኔ አለው የፏጫቅ እያልኩኝ ስደት ይላል። ከስደቱ ጉዞ ፏ እያልኩ ነው እና አለው ጠፍታችኋል በነገራችን ላይ እና ላይክ ሰብስክራይብ ምናምን እንዳረሱ እየረሳችሁ ተቸግራችሁ ከሆነ እኔን ተጫኑ። እኔ ምላችሁን ስቲፕ ይዛችሁ ጉዞ ጀምሩ እያልኳችሁ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ዝም ብዬ በቃ ፏ እያልኩ ወክ እየሰራው ነው። በነገራችን ላይ እስቲ አንዳንዴ ለእግራችንም ጥሩ ነው። ከስራ መልስ ወክ አድርጉ። ጥሩ ነው። ወክ አድርጉ። ያው ብቸኝነትም ቢሆን ብቻችሁም ቢሆን ወክ አድርጉ። ወክ አስፈላጊ ነገር ነው በነገራችን ላይ እና ይሄው ብቸኝነት ሰው የለም እና ወክ እያረኩ ነው። የሚገርማችሁ ነገር ያው በቃ ፈታ እያልን ነው። አትጥፉ እያልኩኝ እና አረብ ሀገር ላላችሁ ሰዎች እንዴት እያረጋችሁ ነው? ሙቀት ይኸው ከጥቁረት ወደ ነጭነት እየተመለስን ነው። ያው ስራ ቀይረናል። በነገራችን ላይ ስራ ቀይረናል፣ አድራሻ ቀይረናል። ለዛ ነው እና ሙቀት ትንሽ ከባድ ነው ይመስለኛል። ያው ቀን እኔ ባላውቀውም ቀን እስቲ ለጥ እያልኩኝ እና ማታ ነው የኔ ስራ ሆኖ ማለት ነው። ስራ ዘረፋ ብለው በቃ አቀዳ ብለው እና እየሰራን እንገኛለን። እናንተስ እንዴት ናችሁ? ያው በቃ ብቻ ፏ ነው። ይሄ መኪናዬን እዛ ጋር አስቆሚያት ነው ወክ እያረኩ ያለሁት እላችኋለሁ። እስቲ እናንተና አየር ግን በነገራችን ላይ በኮሜንት ንገሩኝ። በኮሜንት ብናገኝ ደስ ይለኛል። ንገሩኝ እና ፈታ እያልን ወክ እያረኩ ነው። በዚህ ጠዋት ቢያንስ ወደ 6 ሰዓት ምናምን ነው በዱባይ አቆጣጠር ማለት ነው። እና ብቻ ፀሐይ ሳይወጣ እስኪ ወክ ላድርግ ብዬ ነው። ወክ በጣም በነገራችን ላይ አሪፍ ነው። እስከ መጨረሻ ድረስ ተከታተሉኝ ማለት ነው። የምለው አንድ ጥያቄ ያልገባኝ ጥያቄ አለ። ከምር ልጠይቃችሁ እስቲ። እኔ ስር አሁን ለምሳሌ ሰብስክራይብ ስንት ሰብስክራይብ አለ? ወደ 7000 ሰብስክራይብ አለ። 7000 ሰብስክራይብ አለ አየሁት። እሺ ጨምራው አሪፍ ነው። እና ቆይ ሰብስክራይብ አድርጋችሁ መታችሁ ኮሜንት ካልጻፋችሁ መታችሁ ቪዲዮን ካላያችሁ ማን ሊያይልኝ ነው? እሺ እኔ ግራ ይገበት በጣም ውስብስብ ያለኝ ነገር ቢኖር እሱ ነው። መታችሁ ሰብስክራይባችሁ ነው። ሂዱ ውጡልኝ ከህይወቴ። እንደው ህይወቴን እየረበሻችሁት ነው እንዴ? ኮሜንት ስር ካላየኋችሁ የቱ ጋር ነው የኔ እንትን ይሁን ወዳጅ ሆናችሁት? ከምር በጣም አንዳንዴ በጣም እየተሰማኝ ያለ ነገር ቢኖር እሱ ነው። አረ ተው ላይክ ሰብስክራይብ ያረጋችሁ ሰዎች ኮሜንታችሁን ጻፉ። ድርሻችሁን ተውጡ። እስቲ አፈምሱ። ምንድነው? እኔ እኮ አንዳንድ እየተሰማኝ እኮ ተቸገርኩ። እንዲህ የውስጤን ካላወራው ለማን ላወራው? እንዴ ሂዱና ሰብስክራይብ ያደረጋችሁ ሰዎች ኮሜንት ላይክ ቪዲዮ ስለቅ እንዴ እናንተ ካረዳችሁኝ ማን ሊረዳኝ? ማንም ይረዳኝ? እስቲ ንገሩኝ። እንዴ ሰብስክራይብ አድርጋችኋል፣ አንደኛውን ይበነካ እጃችሁ ኮሜንትም ጻፉልኝ ነው የኔ እንትን ኮሜንትም ጻፉልኝ በቃ። እና አረ እንደዚህ ጥሩ አይደለም ከምር። በቃ ኮሜንትም ጻፉልኝ። ልክ እንደጀመራችሁት እስከ መጨረሻው ድረስ ተፋለሙ። በቃ አፈምሱኝ። ካፈመሳችሁ አፈምሱኝ። በቃ ሊድ እንዴ አረ በቃ ከምር አንዳንዴ እየመረረኝ ያለ ነገር ቢኖር እሱ ነው። እና ደግሞ በቃ ብቻ ጥሩ አይደለም ከምር። እንትን ሰብስክራይብ አድርጋችሁ ኮሜንት ካልጻፍ የትኛው ግለሰብ ነው ሰብስክራይብ ያላደረገልኝ ሰው እኔ ኮሜንት ምጽፈልኝ? እሺ አረ ወዳጆች እንተሳሰብ። አረ ኢትዮጵያዊነት መልካምነት ይሉ የለ እንዴ? እስቲ እሱን ነገር ተግብሩብኝ እንዴ። እስቲ በአቋራጭ በኩል እልፍ እንድል አድርጉኝ እንዴ። ኮሜንት ጻፉ፣ ማስታወቂያዩ ቪዲዮ ስለቅ ላይክ አድርጉ።
እኔ ላይክ አድርጉ አለጥውል መናገር አለብኝ? ኧረ አይታም፣ ኧረ አይሆንም ቤተሰብ አይሆንም። የኔ አፍቃሪዎች፣ የኔ ወዳጆች ኮሜንት ጻፉ። በቃ ብቻ እስቲ በደንብ ልያችሁ እነማን ናችሁ ከኔ ስር ያላችሁት ሰዎች እስቲ ታዩኝ። አልታያችሁኝም ወይ መነጽር ልግዛ እንዴ? ኧረ ሰው እንዳላስቸግር ተው እና ጻፉልኝ እስቲ ከምር በቃ በጣም የተሰማኝ ነገር ቢኖር እሱ ነው። አሁን 7000 ሰብስክራይብ አለ። ካልጻፋችሁ መታችሁ ካላያችሁ ሰብስክራይባችሁን አንሱ፣ በቃ አንሱ፣ ሂዱልኝ፣ ውጡ። የሉም ብዬ እንደው ትንሽ ሰብስክራይብ ያለኝ የለኝም ብዬ አወራለሁ፣ ራሴን አሳምነዋለሁ። እና እንደዛ አላችኋለሁ። አሪፍ ቪዲዮም እለቃለሁ። የሚመቻችሁን ቪዲዮ ይዤ እመጣለሁ። ከምር እንደወራጭ እንዳታደርጉኝ። አትወራጭ ብሏል ዘፈኑ። ዝም ብላ አትወራጭ ብሏል። እና አሪፍ ቪዲዮ እለቃለሁ። ሰብስክራይብ ያደረጋችሁ ሰዎች ወዳጆቼ ከሆናችሁ ኮሜንትም ጻፉ፣ ላይክም አድርጉ። ልክ የኔ ሜሴጅ ከላይ ለምሳሌ እኔ የሆነ ነገር ስለቅ ሮጣችሁ ካልገባችሁ ሰብስክራይባችሁን አንሱ። እናንተ አታስፈልጉኝም። እሳት መሞቅ ነው እንዴ? እሳት ለተሞቁ ነው እንዴ ሰብስክራይብ አድርጋችሁ ዝም ያላችሁት? አሁን እኔ ለቆጥረም ተቸገርኩ። እናንተን አሁን ልቁጠር ወይ ልተዋችሁ? እስቲ ንገሩኝ። አረ ከምር በቃ እስቲ ልቤን አትፈትኑት። ከምር ማስታወቂያ ይልኝ እስቲ ቅንነት የቱ ጋር ነው ያለው? እንዴ ባፍ ብቻ ነው እንዴ ቅንነት? እስቲ እና ለማንኛውም ይመቻችሁ እና በቃ ብቻ ሰብስክራይብ እና ላይክ አድርጉልኝ። ሌላው ነገር አያስፈልግም። ሌላው ነገር ትርፍ ነው እና ማስታወቂያ ይልኝ። ማስታወቂያ ግድ ነው ከምር በቃ የኔ ወዳጅ ከሆናችሁ ያኔ ነው ማያችሁ። እና በቃ ልክ ያለፈልኝ ቀን ሰብስክራይብ ላይ ያረገኝ ብቻ ያረገኝን እየኩ ነው የምሸልመው። አያሳስባችሁ ብቻ በአቋራጭ በኩል እልፍ አይመስላችሁም? እልፍ ልበል እንጂ አያሳስብም። እና ቤተሰቦች በጣም ለምታበረታቱኝ ከልብ ይሰማኛል እና ወዳችኋለሁ። በነገራችን ላይ በጣም በቃ ውድድ ነው ማድረጋችሁ፣ ግን ያልኳችሁን ነገር በቃ ተግብሩ። በቃ ባይ